ሳሚዳን ለቀቀ ነጠላ ዜማ ለቀቀ ለአርሰናል። ቀንደኛ የአርሰናል ደጋፊ ከሆኑ የኢትዮጵያ አርቲስቶች መካከል አንዱ የሆነው ሙዚቀኛው ሳሚዳን ስቱዲዮ ሮጦ ለመግባትና ለአሸናፊ ክለቡ ለአርሰናል ሙዚቃ ለመስራት የቀደመው አንድም እንግሊዛዊ የለም። ዊ አር ዘ ቻምፒየንስ የሚል ርዕስ ሰጥቶ ደስታውን ለአርሰናል ገልጿል። ለ22 ዓመታት የሊጉን ድል ስለተጠማው አርሰናል ታላቅ ድል በታላቅ ስሜት አቀንቅኗል። በእርግጥ ሳሚዳን ሙዚቃውን መጀመሪያ ላይ ዊ አር ዘ ቻምፒየን ብሎ ነበረ ርዕስ ሰጥቶ ሲያዜም የነበረው። እንደ ፕሮሞሽን አድርጎ ቀንጨብ አድርጎ ከሙዚቃው ስራ ላይ ለቀቃት ዘፈን ላይም ዊ አር ዘ ቻምፒየን ነበር የሚለው። አንድ ኮሜንት ሰጪ አስተያየት ሰጪ ግን ነው ይሄ ትክክለኛው እንግሊዘኛ አይደለም፣ ዊ አር ዘ ቻምፒየንስ ነው የሚባለው፣ ኖት ዊ አር ዘ ቻምፒየን አይደለም ቻምፒየንስ ነው የሚባለው ብሎ በጣም ጥሩ አስተያየት ሰጥቷል። ዋናውን ሙዚቃም ሲሰራ ሳሚ ያራዳ ልጅ አስተካክሎታል። ዊ አር ዘ ቻምፒየንስ የሚል ርዕስ ሰጥቶ ሙዚቃውን በይፋ ዛሬ ረፋድ 5 ሰዓት ላይ በኢትዮጵያ አቆጣጠር ለቆታል። ሙዚቃውን ከለቀቀ በ3 ሰዓታት ውስጥ ብቻ ወደ 17,000 ተመልካቾች ይህንን ዘገባ እስከምናጠናክርበት ጊዜ ድረስ 17,000 ያህል ተመልካቾች ዩቲዩብ ላይ ገብተው ሙዚቃውን አይተውታል። በሶሻል ሚዲያ በራሱ ይፋዊ የፌስቡክ ገጽ ላይ ይህንን ዜማ እንደሚለቅ ከተናገረና ሙዚቃውን ቀጨብ አድርጎ ካሰማ በኋላም የተለያዩ ሀሳቦች ከገጹ ስር ገብተው እየተሰጡት ነው። አንደኛው በጣም ጠቃሚ የነበረው የዘፈኑን ርዕስ ዊ አር ዘ ቻምፒየንስ ነው መባል ያለበት፣ ኖት ቻምፒየን ሳይሆን ቻምፒየንስ ነው መባል ያለበት የሚለው አስተያየት ነው። ከዚያ በኋላ እንግዲህ የተለያዩ ሀሳቦች፣ አስተያየቶች በገጹ ስር እንደተለመደው በርካታ አስተያየት ሰጪዎች ሰጥተውታል። አብዛኛው ላይክ እና ኮሜንት በማድረግ ደስታውን እንደዚሁም ሙዚቃውን መውደዱን ገልጾለታል። የኤኮን ድምፅ ቅላጼ ተመሳስሎብኛል የሚሉ 2-3 ሀሳቦች አሉ። የኤኮን ባክግራውንድን የተጠቀምክ ይመስላል የሚል ሀሳብ ተሰጥቷል። ተመስገን ነጮቹ አይሰሙትም የሚል ሀሳብ የሰጠ አንድ ኮሜንት ሰጪ ወደ 50 ላይኮችን አግኝቷል። እኔንም አስፈግጎኛል። አረ ኢንዶሚ የሆነ ሲንግል ሲል ሀሳቡን የገለጸ አለ። ግድ የለም ፒኤስጂ እስኪያገኘህ ድረስ ዝፈን ብሎ ብሽቅ ሀሳቡን የሰጠም አለ። አረ ሳሚ አይነፋም፣ ስንት ችግር ባለበት ሀገር ላይ ዜማ ማዜም ምንም ኪስ ለማይገባ ፈረንጅ ለተራገጠውኛ ምን አገባን ሲልም ሀሳቡን የገለጸለት አለ። የመልስ ምትም ለዚህ አስተያየት ሰጪ ተሰጥቶታል። የተለያዩ ሰዎች በዚህ ሀሳብ ስር ገብተው አንተ እግር ኳስ አይገባህም፣ ዓለም አቀፋይነት አይሰማህም፣ ዝም ብለህ መንደር ለመንደር ተሯሯጥ የሚሉ ሀሳቦች ሰጥተውታል። እንቀጥላለን አስተያየቶቹን። ቻምፒየንስ በል ተብለሃል ይላል አንዱ ኮስተር ብሎ። በእርግጥ አስተካክሉታል ሳሚ። ዊ ዲዘርቭ ሳሚ ታንክ ዩ ሲል ድጋፍን የገለጸለት አለ። ለቀጣይ 10 ዓመታት አጣጥማት ሲልም ሀሳቡን የሰጠ አለ። ወደ ዩቲዩብ ሊንክ በመግባትም ሀሳቦችን ተመልክተናል። ብዙዎቹ የአርሰናል ደጋፊዎች ደስታቸውን የገለጹበትን ኮሜንት ሰጥተዋል። እንግሊሽ ሰብታይትል ቢኖረው ጥሩ ነበረ የሚል ሀሳብም የሰጡ አስተያየት ሰጪዎች አሉ። አረ ትራይ ቱ ሲንግ ኢን እንግሊሽ ያለም አለ። ያው ዋናውን አዝማች በእንግሊዘኛ ሌሎቹን ደግሞ በአማርኛ ቋንቋ ነው ሳሚ ያቀነቀነው። ስለዚህ ምናልባት ፕሮናውንሴሽኑን ለመተቸት ከሆነ አላቅም። እስቲ ግቡና አዳምጡለት። ዊ አር ዘ ቻምፒየንስ ሲል ሳሚዳን የአርሰናልን የፕሪሚየር ሊጉን ዋንጫ ማንሳትን ተከትሎ የሰራው ሙዚቃ በይፋ ተለቋል። እንግዲህ የሙዚቃ ክሊፑ ያው በጥድፊያ የተሰራ እንደመሆኑ መጠን ሙዚቃው የተለያዩ የሶሻል ሚዲያ ምስሎችን፣ በጣም የሚታወቁ የአርሰናል ኢትዮጵያውያን ደጋፊዎችን ፎቶግራፍና ቪዲዮዎችንም እንደዚሁም የአርሰናልን የተወሰኑ የእግር ኳስ ታሪክና እንቅስቃሴዎች የሚገልጹ ምስሎችን ግን ጥራት በሌለው መልኩ ደካማ ጥራት በሆነ ቪዲዮና ፎቶግራፍ ተቀናብሮ የተለቀቀ ነው። ለማንኛውም ስሜቱን የገለጸበት ሙዚቃ ስለሆነ ብዙ ትችትና ትንታኔ የምንሰጥበት አይደለም። ሳሚዳን ዊ አር ዘ ቻምፒየንስ ለአርሰናል ያቀነቀነው ዜማ ነው።
የእንግሊዙ አርሰናል ክለብ ዋንጫ ማንሳትን ተከትሎ ጉዳዩ አነጋጋሪነቱ ኢትዮጵያ ውስጥ በስፋት አሁንም ድረስ አልበረደም። የታዋቂ ሰዎች ርዕሰ ጉዳይ ሆኗል። የክልል መሪዎች፣ ፖለቲከኞች፣ አርቲስቶች ደስታቸውን እየገለጹ ነው የሚገኙት። መሰረት መብራቴ ምን አለች? እንደ ሀገር እንደ ግለሰብ ብዙ ችግርና ህመም አለብን፣ ግን አርሰናልን መደገፍና በሱ ዋንጫ ማንሳት ደስታን መግለጽ ለምን ይደብራቸዋል? ካለንበት ውጥረት ፈታ የምንልበት አጋጣሚ ሲፈጠር ምን አለብን እንጠቀምበት ስትል ሀሳቧን ገልጻለች። አርሰናል ዋንጫውን ማሸነፉን እንዳወቀች ቻምፒየንስ ኦፍ ኢንግላንድ የሚል ጽሑፍ ያለበት የአርሰናል ክለብ ተጫዋቾች እንዳለ የቡድኑ አባላት ምስል የያዘ ፎቶግራፍን አያይዛ በመጨረሻም ጥበቃው አብቅቷል the wait is finally over ስትል የመግቢያ ጽሑፏን በማስፈር ከ22 ዓመታት ረጅም ጊዜ ጥበቃ በኋላ አርሰናል ወደ ትክክለኛ ቤቱ ተመልሷል ስትል በእንግሊዝኛ ሀሳቧን ገልጻለች። አንዴ የአርሰናል ደጋፊ የሆነ ሁሌም የአርሰናል ነው ብላ እንግዲህ አርሰናልን ለረጅም ጊዜ ስትደግፍ መቆይቷና ዋንጫ በማሸነፉም በጣም መደሰቷን የገለጸችበትን ሀሳብ ካሰፈረች በኋላ እዛ ስር እንግዲህ ከ2100 በላይ ላይክ አሉት፣ 25 በላይ ሼር ተደርጓል፣ ከ100 በላይ ደግሞ ኮሜንቶች ተሰጥተዋል። የአርሰናል ደጋፊዎች እንኳን ደስ አለን፣ ዋው መሲ ምናምን የሚል አስተያየቶችን ሀሳቦችን ከገለጹ በኋላ ግን ደግሞ በጣም ጥቂት አስተያየት ሰጪዎች ምን ሆነሻል? ስንት የሚወራ ነገር እያለ በዚህ ዘመን ኢትዮጵያ ይሄ ነው የሚያስፈልጋት፣ ህዝባችን ይሄ ነው ህመሙ፣ አንገብጋቢው ጉዳይ የሚሉ ሀሳቦች ተሰጥተዋልና ይሄ ያበሳጫት ይመስላል። ከአንድ ቀን በኋላ ዛሬ ባሰፈረችው ሀሳብ እንዲህ ብላለች። ስፖርታዊ ጨዋታዎችን መደገፍ፣ በሌሎች መዝናኛዎች መደሰትም ሰውኛ ባህሪ ነው። ነባራዊ ሁኔታዎችን መርሳት አሊያም ከማንነት ማፈንገጥ አይደለም። በእነዚህ ሁኔታዎች ውስጥ ስንደሰት አሉታዊ አስተያየት የምትሰጡ ሰዎች ግን በደናችሁ ነው? እንደው ከተያዝንበት ውጥረት በመጠኑ ፈታ የሚያደርጉን መሰል አጋጣሚዎች ቢበዙልን መልካም ነው ስትል እንደገና የአርሰናልን አሸናፊነት በማጉላት ሌትስ ኢንጆይ ዘ ሞመንት የሚል የአሸናፊነት ምልክትና የዋንጫ ምልክት አያይዛ ከጽሁፉ ጋር አቀርባለች። እዚያው መልእክቷ ስር ደግሞ ተጨማሪ ሀሳብም ሰጥታለች። እንዲህ አለች። ወዳጆቼ፣ እንደ ሀገር እንደ ግለሰብ ብዙ ችግር፣ ብዙ ህመምና ቁስል አለብን። ስፖርታዊ ጨዋታዎችን መደገፍ ይህንን ያስረሳል ማለት አይደለም። በእርግጥ ሁሉም ነገር ከገደብ ማለፍ የለበትም፣ ያስማማናል። ከምን ተነስታችሁ አሉታዊ አስተያየት እንደሰነዘራችሁ እረዳለሁ። ህመማችሁ ህመሜ ነውና። ነገር ግን እንዲህ ያሉ አጋጣሚዎች በመጠኑም ቢሆን ከተያዝንበት ቁዘማ ፈታ ስለሚያደርጉን አጋጣሚውን ዘና እንበልበት ለማለት እንጂ በየዕለቱ በሚሆነውና በምናየው ነገር ጭንቅላታችን በውጥረት ይፈነዳ ነበር። ሀሳቤን በቅንነት ተረዱልኝ። እግዚአብሔር ያክብርልኝ። ሌላኛው የኢትዮጵያ አርቲስት እንግዲህ በአርሰናል ደጋፊነቱ የሚታወቀው ተዋናይ ሄኖክ ድንቁ ነው። ሄኖክ በጣም ስሜታዊ ሆኖ የለቀቀው ቪዲዮ አለ። በጣም ከምናውቃቸው ታዋቂ ሰዎች መካከል በስሜታዊነት አስጌ ዴንዳሾን የሚያክል ያለ አይመስለኝም ነበር። የሄኖክ ግን ብሶ ተገኘ። እያለቀሰ የሰራው ቪዲዮ አለ። ምን ያስለቅሳል? ደስታ ያስለቅሳል። በእርግጥ ግን ይሄ እንባ የደስታ እንባ አይደለም ይላል፣ ደም ነው ይላል። ይሄ እንባ የምን ደም? በሰላማዊ እግር ኳስ አርሰናሎች ሻምፒዮንስ በሆኑበት የእግር ኳስ ውጤት ላይ የምን የደም እንባ ነው ሄኖክ የሚያወራው? እስቲ እናዳምጠው። ምን ማለት ነው? ይኸውልህ ይሄ እንባ ብቻ አይደለም፣ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው፣ ለእናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ
እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ።